ዜናው በዝርዝር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ መቅዲሾ ይሄዳሉ ሲል የሶማሊያ ፕሬዝዳንታዊ ምንጮችን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። እንደ ዘገባው አብይ ነገ ወደ መቅዲሾ የሚሄዱት ከከፍተኛ ባለስልጣኖቻቸው ጋር ነው። በቆይታቸውም በመቅዲሾ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ይነጋገራሉ። ጉብኝቱም ከዚህ ቀደም ሁለቱ ወገኖች የተፈራረሙትን የአንካራ ስምምነት ከፍጻሜ ማድረስና ተግባራዊ የማድረግ ሰፊ ጥረት አካል መሆኑን ምንጮቹ ተናግረዋል። ኢትዮጵያ ከአንድ ዓመት በፊት ሶማሊያ ግዛቴ ናት ከምትላት ከሶማሌላንድ የባህር በር ለማግኘት በተፈራረመችው የመግባቢያ ሰነድ ምክንያት በኢትዮጵያና በሶማሊያ መካከል ውጥረት ተፈጥሮ ነበረ። በአማራ ክልል ሰሜን ጎንደር ዞን ደባርቅ ወረዳ በደረሰ የመኪና አደጋ የሞቱ ሰዎች ቁጥር ወደ 14 ከፍ ማለቱን የዞኑ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ መምሪያ የትራፊክ ትምህርትና ስልጠና ክፍል ኃላፊ ኢንስፔክተር ይበልጣል መርሻ ዛሬ አሽከርካሪው ከበየዳ ወደ ደባርቅ ሰዎችንና እህል ጭኖ ሲጓዝ ትናንት ከረፋዱ 3 ሰዓት ተኩል አካባቢ በደባርቅ ወረዳ ልዩ ስሙ አበርጊና በተባለ ቦታ ላይ ሲደርስ ተገልብጦ 12 ሰዎች ወዲያውኑ ሞተዋል። ሆኖም ከባድ ጉዳት ከደረሰባቸው መካከል 2 ሰዎች ዛሬ በመሞታቸው የሟቾች ቁጥር 14 ደርሷል። ሌሎች በርካቶችም ቆስለዋል። ተጨማሪ ምርመራዎች እየተደረጉ ቢሆንም ለመኪናው መገልበጥ ምክንያት ነው ያሉትን ኃላፊው ኢንስፔክተር ይበልጣል ዘርዝረዋል። የመኪናው አደጋ ምንድነው? አንደኛው መጀመሪያ የሚበቃውን ያክል ጭኗል። ከዚያ ላይ ወደ 50 ምናምን ሰው ሲጨመርበት ሌላ ችግር ሆነ። ሲቀጥል ደግሞ ልጁ ለአካባቢው እንግዳ ነው። ወደ ጎጃም እንደመጣ ነው ያለኝ መረጃ ሹፌሩ ማለት ነው። ስለዚህ በአንድም በሌላ ምክንያት ነገሮቹ ተደራረቡና አደጋው እንዲከሰት ነው። 12 የሞቱ አሉ፣ 39 ቁስለኛ። ያው አብዛኛው ከባድ ነው። አሁን የሞቱ ትናንትና ከባድ የተባሉት ዛሬ 2 ደግሞ ሞተዋል። ከ12 ወደ 14 የሟቾችን ቁጥር ጨምሯል። ህብረተሰቡ መደበኛ የትራንስፖርት አገልግሎት ከመጠቀም ይልቅ ዋጋው ዝቅ ባለና ብዙ ሰዎችን በሚያሳፍር የጭነት መኪና የመሄድ ልምድን እያዳበረ በመሆኑ መደበኛ የትራንስፖርት አገልግሎት ሰጪ ተሽከርካሪዎችን መጠቀም እንደሚገባ ኢንስፔክተር ይበልጣል ማሳሰባቸውን አለምነው መኮንን ከባህር ዳር ዘግቧል። ሰሞኑን በአማራ ክልል አዊ ብሔረሰብ አስተዳደር ቻግኒ ከተማ በጥይት ተደብድበው የተገደሉ የ2 ወጣቶች ሞት የከተማዋን ነዋሪዎች አስቆጥቷል። መንግስት አንድ የቀበሌ አስተዳዳሪን ጨምሮ 6 ተጠርጣሪዎችን መያዙን አስታውቋል። አለምነው መኮንን ባለፈው ሳምንት በአማራ ክልል አዊ ብሔረሰብ አስተዳደር መሰረት ሃይማኖትና ምናለ ዋሌ የተባሉና በንግድ ስራ የተሰማሩ ወጣቶች የምሽት የጸጥታ ጥበቃ ተረኞች ነበሩ በተባሉ ተጠርጣሪዎች በጥይት ተመተው መገደላቸው በከተማዋ ነዋሪ ዘንድ ቁጣን ፈጥሯል ነው የተባለው። ወጣቶቹ በግል ጥረታቸው የተሻለ ስራ ይሰሩ እንደነበርም ያነጋገርናቸው የቻግኒ ከተማ ነዋሪዎች ገልጸዋል። አስተያየታቸውን ከሰጡን የቻግኒ ከተማ ነዋሪዎች መካከል አንዱ የወጣቶችን ግድያ አስመልክተው የሚከተለውን ብለዋል። 2 ወጣት ልጆች ናቸው። በንግድ ስራ ላይ ነው የሚሰሩ። እነሱ ፖለቲካ ጋር ምንም ግንኙነት የሌላቸው ናቸው። ከተማ ቆይተው እየሄዱ 1 ሰዓት ከ40 ላይ ባታ ቤተክርስቲያን ይባላል። እዛ ጋር የ01 ቀበሌ አስተዳዳሪና ምንሻዎች ሮንድ ተረኛ ነን የሚሉ ቆሙ አይነት ነገር ነው ሲሉ ባጃጇን እነሱ ደግሞ ያው ቻግኒ ብዙ ጊዜ አሁን ዘረፋና ግድያ ስላለ ለህይወታቸውም ስለሚያሰጋቸው ሲሄዱ ያው ተኩስ ከፍተው ገደሏቸው። እነሱ 2 ብቻ ነበሩ። እንዳጋጣሚ መሰረትና ምን አለ ገና ወጣት ልጆች ናቸው። የሚገርም ምን አለም መንግስት ሰራተኛ ቢኒሻንጉል የነበረ ነው። መሰረቱም ገና ወጣት ልጅ ነው። መከላከያ ደርሶ መታገሩን አገልግሎ በራሱ ተቻችሎ አሁን በደና ደረጃ ላይ የሚገኙ ልጆች ነበሩ 2። የአንደኛው ሟች ታላቅ ወንድም እንደሆኑ የገለጹልን አስተያየት ሰጪ በበኩላቸው ወንድማቸውና ጓደኛው በባጃጅ በመሄድ ላይ እንዳሉ በጥይት ተመተው መገደላቸውን፣ ስለ ግድያው ግን የተጣራ መረጃ እንደሌላቸው ነው የነገሩን። በጣም አይኔ የሆነው ትንሽ ወንድሜ የሚያጣውት ስለዚህ ገና አዘኔን እንኳን በቅጡ አልወጣው። ምሽት ላይ 1 ሰዓት ተኩል አካባቢ በባጃጅ እየሄዱ እያለ ከፊታቸው 2 ባጃጆች አሉ። አብረው ተከታትለው እየሄዱ እያለ ተተኮሰ። ማን እንደተኮሰው አይታወቅም። ልጆቹ ሞቱ። እኔም አልደረስኩላቸውም። ሆስፒታል ነው ያገኘዋል። 2 ናቸው ጓደኛ ማማቾች አንድ ላይ የሚሰሩ። ያው የንግድ ስራ ነው የሚሰሩት። መኪኖች አሏቸው፣ ያከራያሉ። ኤክስካቫተሮች፣ አንደኛው ኤክስካቫተር አለው፣ አንደኛው ሎደር አለው። 2ቱም ሲኖትራክ መኪኖች አሏቸው። እንደዚህ አይነት የንግድ ስራ ነው የሚሰሩት። የቻግኒ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ በቀለ መኩሪያ ግድያው ትዕግስትን ከማጣትና ካለማስተዋል የተፈጸመ ሳይሆን እንደማይቀር ጥርጣሬያቸውን ገልጸዋል። ግድያው እንዴት እንደተፈጸመ ያላቸውን መረጃ ለዶይቼ ቬለ እንዲህ አስረድተዋል። የቀበሌ አስተዳዳሪውን ጨምሮ 5 የግል ታጣቂዎች ናቸው። ሚሊሾች አይደሉም። በመንግስት ተፈቅዶላቸው ያስመዘገቡ
የዕለቱ ተረኞቹ ነው የወጡ ነበሩና ከወጡ በኋላ ምን አይነት መልዕክት ይደርሳቸዋል? ባታ ቤተክርስቲያን አካባቢ ቀን ሙሉ ቆሞ የዋለ መኪና አለ። አሁን ግን ሊንቀሳቀስ ምክንያቱን አጣሩልን ብለው ለቀበሌው ደርሷቸዋል። የቀበሌ አስተዳዳሪው ከዛ የተጠርሶችን ይዞ 6ኛ ሆኖ ወደ ቦታው ሂደዋል። ባጃጆች ከታች ሲመጡ ያሉ ባጃጆችን ያስቆማሉ። እየጠየቁ ሳለ ሌላ 2 ባጃጆች አልፏቸው ይተዋል። እዛ 3ኛዋ ባጃጅ እነዚህ ተጎጂዎችን የያዘች ባጃጅ ትመጣለች። እዛች ባጃጅ ላይ እነሱ ይኖሩ አይኖሩ አይታወቅም። እንግዲህ ቆም ብለውት ሳይሰማ ቀርቶ ይሁን አይሁን እንግዲህ አልፎ ሲሄድ የተተኮሰ ነው። በ10 ሜትር ክልል ውስጥ በዚህ የተተኮሰ ጥይት 2 ወንድሞቻችንን አጠናን። ኃላፊው ወጣቶቹ ለከተማ አስተዳደሩ ልማት ከፍተኛ አስተዋጽኦ ያበረከቱና አሁንም በመንግስት እውቅና ተሰጧቸው በግል ታጣቂነት የአካባቢያቸውን ሰላም እያስጠበቁ የነበሩ ናቸው ብለዋል። በዕለቱ የምሽት ተረኛ የጸጥታ ጥበቃ የነበሩ የአንድ የቻግኒ ከተማ ቀበሌ ሊቀመንበርን ጨምሮ 5 የግል ታጣቂ ተጠርጣሪዎች በቁጥጥር ስር ውለው ጉዳዩ እየተጣራ እንደሆነም አቶ በቀለ አመልክተዋል። በቻግኒ ከተማ የባጃጅ ተሽከርካሪ እንቅስቃሴ እስከ ምሽት 1 ሰዓት ብቻ እንደሆነ የነገሩን የቻግኒ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ በቀለ ባለፈው ረቡዕ ጥቃቱ ሲፈጸም ሰዓቱ ከ1 ሰዓት አልፎ የነበረ ቢሆንም ነገሮችን በትዕግስት ማለፍ ይቻል እንደነበር ተናግረዋል።